ሰላም በዓለም ዙሪያ የምትገኙ ወንድሞችና እህቶች የጌታ ሰላም ይብዛላችሁ። እንዴት ቆያችሁ? 5 ደቂቃ ሰጣችሁኝ በጌታ ፍቅር እንድትሰሙኝ አደራ ልላችሁ ወዳለሁ። ይሄ መልእክት እንድትሰሙልኝ እፈልጋለሁ። የምስጋና መልእክት ነው። ደሞም የናንተ እገዛ በጣም የናንተ ጸሎት ስለሚያስፈልገኝ አደራ እባካችሁ መልእክቴን ጨርሳችሁ እንድትሰሙልኝ። ያለውበትን አካባቢ በምን እንዳለው ላሳውቃችሁ እፈልጋለሁ። ሁላችሁም ከኔ ጋር ሆናችሁ እቺ መልእክት ስሙልኝ አደራ። ካሜራውን አዞረዋለሁ፣ አዙሬ ደግሞ ተመልሼ እመጣለሁ። ተባረኩልኝ። ስለምትሰሙኝ ጨርሳችሁ አዳምጣችሁ መልእክቴን ስለምትቀበሉ ጌታ ዘመናችሁን ይባርክ። ያለውበት አካባቢ ለገጣፎ ለገዳዲ ይባላል። ይህ ሜትር 20 የሚባል አዲስ መንገድ ነው። በጣም የሚያምር ሰፈር ነው። እግዚአብሔር ይመስገን። በጣም የሚገርማችሁ ነገር ሰፈሩ አሁን እየለማ ያለ በጣም ውብ የሆነ በጣም የሚገርም የምትወዱት ሰፈር እንግዲህ ቀደም እንደነገርኳችሁ ሰፈሩ ይህንን ይመስላል። ይህ ደግሞ ግቢ የምታዩት ወደ ውስጥ ገብተን ስለዚህ ግቢ ትንሽ ልነግራችሁ እወዳለሁ ማለት ነው። ይህ ግቢ እግዚአብሔር ረድቶን ጌታ ለዚህ አገልግሎት ለአብልብ ዓለም አቀፍ ቤተ ክርስቲያን ሰው አስነስቶልን እግዚአብሔር ወንድሞችን ሰዎችን አስነስቶ ይህንን ስፍራ የራሳችን የአምልኮ ስፍራ ስለሌለ ለረጅም ጊዜ የአብልብ ቤተ ክርስቲያን በክራይ ቤት ውስጥ ሆነን በጣም ስንንገላታና ስንቸገር ቆይተናል። እና ቤተ ክርስቲያን በብዙ ነገር ትፈተናለች። ነገር ግን የእግዚአብሔር ሀሳብ የእግዚአብሔር አጀንዳ ስለሆነ ይቀጥላል። ራእዩ እግዚአብሔር ርቶን ሲያስቀጥለን በብዙ መከራ ውስጥ ብናልፍም እግዚአብሔር ርቶን ቀጥለናል። እነሆ አሁን እግዚአብሔር ሰው አስነስቶልን ይሄ ስፍራ ገዝተነዋል ማለት ነው። ለአብልብ ዓለም አቀፍ ቤተ ክርስቲያን አጥቢያ የሚሆን ስፍራ እግዚአብሔር ርቶን ይሄ ስፍራ ወርሰነዋል፣ ገዝተነዋል ማለት ነው። እና እንደምታዩት እዚህ ጋር የተከመረ አፈር አለ። ይህንን ግንባታ ወደ ግንባታ ከመሄዳችን በፊት የሚያስፈልገው የመንግስት ፕሮሰስ አስፈላጊ የግንባታ ፕሮሰስ ለማድረግ እዚህ ጋር እንደምታዩ መሬት ቆፍረን የአፈር ምርመራ አድርገናል ማለት ነው። እዚህ ጋር የሚገነባው ህንጻ ጤናማ እንዲሆን ትክክለኛ እንዲሆን ማለት ነው። እና እግዚአብሔር በጣም ረድቶናል። ጌታ ይባረክ። በቅርብ ቀናት ውስጥ በዚህ 15 ቀን ውስጥ ወደ ግንባታ ስራ ለመግባት እየተዘጋጀን እንገኛለን። እነሆ ለዚህ ያበቃን እግዚአብሔር የተባረከ ይሁን። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን ወንድሞች እህቶች አገልግሎቴን የምታውቁ ከካናዳ ምድር ጀምሮ በአፍሪካ፣ በኢትዮጵያ፣ በገጠር በከተማ ሳገለግል እኔን የምታውቁኝ በአንድም በሌላም ስትጸልዩልኝ የነበራችሁ ከጎኔ የቆማችሁ እዚህ ለመድረሴ ከጌታ በመቀጠል ምክንያት የሆናችሁኝ ወንድሞች እህቶች በጌታ ልባርካችሁ ላመሰግናችሁ እወዳለሁ። ወንጌል ብቻ አይሰራም። እዚህ ለመድረሴ ከእግዚአብሔር ቀጥሎ እግዚአብሔር የተጠቀመው እናንተን ነውና በፋይናንስ በጸሎት በሀሳብ ከኔ ጎን ለቆማችሁ በዓለም ዙሪያ ላላችሁ ልዩ ምስጋናዬና በረከቴ እንዲደርሳችሁ በጌታ ያላችሁበት እባርካችኋለሁ ማለት ነው። እንግዲህ አሁን እንድትሰሙኝ የፈለኩት ቀጥሎ ያለው ነገር በዚህ 15 ቀን ውስጥ ቀጥሎ በተወሰኑ ወራት በኋላ የዝናብ ሲዝን ኢትዮጵያ ውስጥ ይጀምራል። የዝናብ ሲዝን ከመጀመሩ በፊት ግንባታ በፍጥነት ተጀምሮ በፍጥነት ማለቅ አለበት። ጌታ ቢፈቅድ በዚህ 15 ቀን ውስጥ የመሬት ቁፋሮ ለግንባታ እንጀምራለን ማለት ነው። ስለዚህ ይህንን ያስጀመረን እግዚአብሔር ያስጨርሰናል። በዓለም ዙሪያ ያላችሁ ወንድሞች በጣም የእናንተ ጸሎት ያስፈልገኛል። እኔ ብቻዬን ምንም ሰራው ነገር ስለሌለ የእግዚአብሔር ቤት አብረን ነው ምንሰራው። እስከዛሬም ከኔ ጋር ነበራችሁ። አብረን ነው ርቀን የመጣ ነው። አሁንም በያላችሁበት በዓለም ዙሪያ ያላችሁ ለዚች ቤተ ክርስቲያን በእውነት እምላችሁ ባለፉት 3 አመታት የአብልብ ቤተ ክርስቲያን በክራይ ቤት ውስጥ በብዙ ፈተና በብዙ ዋጋ መክፈል ውስጥ አልፈናል። ብዙ ዋጋ ከፍለናል። ብዙ ችግር ነበረ። እግዚአብሔር ይህን ስፍራ ሲሰጠን ህልም እንጂ እውን አይመስልም ነበር። እግዚአብሔር ለያዕቆብ ቤት ያደረገውን ይላል ህልም እንጂ እውን አይመስልም ነበር እንደሚል እንዲሁ ለአብልብ ቤተ ክርስቲያን ለዚህ ሚኒስትሪ እግዚአብሔር ያደረገው ህልም እንጂ እውን አይመስልም። አሁንም ህልም እየመሰለን ነገሮችን ጀምረናል። ህልም እየመሰለን በእግዚአብሔር ኃይል እንቀጥላለን። ስለዚህ የምትወዱኝ ጌታን የምትወዱ ወንጌል በጎዳና በተለያየ ስፍራ ስሰብክ የሰማችሁኝ ያያችሁ ልባችሁ ደስ የተሰኘ በሙሉ በዓለም ዙሪያ ያላችሁ ወንድሞች እባካችሁን በጌታ ፍቅር አደራላችኋለሁ። በጸሎታችሁ ከጎኔ ቆሙ። እግዚአብሔር ሰዎችን እንዲያስነሳልኝ ይሄ ስፍራ ግንባታ ቶሎ ተጀምሮ እንዲያልቅ በመልካም
እንዲያልቅ ተውቦ እንዲያልቅ ለእግዚአብሔር ክብር እንደሚገባ ተሰርቶ እንዲያልቅ በጸሎታችሁ ከጎኔ እንድትቆሙ አቅም ያላቸው ሰዎች አሉ። እግዚአብሔር በዚህ ሰዓት ትውልድ አለው። ትውልድ ስላለውም ነው እዚህ ጋር የደረስኩት እኔ። ትውልድ ስላለውም ነው ብዙ አገልጋዮች የእግዚአብሔር ራእይ የእግዚአብሔርን ስራ ሲሰሩ የነበረው። ስለዚህ ዛሬም እግዚአብሔር ትውልድ አለው። ይህ ነገር ተጀምሮ ፈጥኖ እንዲያልቅ እንዳይጓተት የዝናብ ሲዝን ሳይደርስ ጌታ ቢረዳን በ3 ወር ውስጥ ለመጨረስ ነው ሀሳባችን። ቶሎ ወደዚህ ከክራይ ቤት ካለንበት ችግር ወጥተን ወደዚህ የራሳችን አምልኮ ስፍራ መምጣት ይኖርብናል። ስለዚህ ጌታን የምትወዱ በሙሉ አደራችሁ በጸሎታችሁ ከጎኔ እንድትቆሙ ቀን ከሌሊት በእግዚአብሔር ፊት በምትንበረከኩበት ሰዓት እንድትጸልዩልኝ፣ ሌሎቻችሁ ደግሞ አቅማችሁ በቻለ ሁሉ እጃችሁ ላይ ባለው የእግዚአብሔርን ስራ ከኔ ጋር እንድትሰሩ አቅማችሁ የቻለውን ገንዘብ ስጦታ በመስጠት የእግዚአብሔርን ስራ በረከታችሁን እጃችሁን አሻራ በዚህ ቤተክርስቲያን ስራ በዚህ ሚኒስትሪ ላይ እጃችሁን አሻራ እንድታውሉ በጌታ አደራ ልላችሁ እወዳለሁ። እግዚአብሔር ይረዳናል። ትላንት ይረዳን አሁንም ዛሬም ይረዳናል። እኛ ባሪያዎቹ ተነስተን እንሰራለን፣ እግዚአብሔር አምላክ ያከናውንልናል። ክብር ለእግዚአብሔር ይሁን። አምናለሁ እግዚአብሔር ብዙ ሰዎች እንደሚያስነሳ አምናለሁ። እግዚአብሔር በእያንዳንዳችሁ ዛሬ ይህንን መልእክት በምትሰሙ ይህ መልእክት እንደ ተራ እንደ ኖርማል ነገር እንደማትወስዱት፣ ለእግዚአብሔር ስራ ችላ እንደማትሉ፣ ለእግዚአብሔር ቤት ስራ እንደ ተራ ነገር እንደማትወስዱት አምናለሁ። በጸሎት ከኔ ጎን ስለምትቆሙ ባላችሁ ፋይናንስ ይህንን ስፍራ ይህንን ግንባታ የተጀመረውን ቁፋሮ ቶሎ ተሰርቶ እንዲያልቅ በሚችሉት ሁሉ ከጎኔ ስለምትቆሙ የእግዚአብሔርን ስራ ከኔ ጋር ስለምትሰሩ ይህንን ወንጌል ስራ ከኔ ጋር ስለምታስቀጥሉ ደግሞም እግዚአብሔር ለሱ ቤት የሚቀና ትውልድ ስላለው እግዚአብሔርን እባርካለሁ፣ እናንተንም እባርካችኋለሁ። የሰማችሁኝ በሙሉ ሌላው ቢቀር በጌታ አደራላችኋለሁ። ይህን መልእክት የሰማችሁ በሙሉ አንደኛ ሼር በማድረግ በትንሹ ለ10 ሰው ሼር በማድረግ ይህንን እግዚአብሔርን ስራ ሰዎች ሰምተው ከኔ ጋር እንዲቆሙ እንድታደርጉ የተጀመረው እንዳይቋረጥ። ሁለተኛ በጸሎታችሁ ይሄ ስራ እስከሚያልቅ ከጎኔ እንድትሆኑ አደራ እላችኋለሁ። ሶስተኛ የቻላችሁትን በሙሉ አቅማችሁ የቻለው እጃችሁ ለባለው ከኔ ጋር በዚህ ስራ በፋይናንስ እንድትሳተፉ በጌታ በኢየሱስ ስም አደራላችኋለሁ። ስለሰማችሁኝ ዘመናችሁ ይባረክ። ከጎኔ ስለምትቆሙ አብራችሁኝ የእግዚአብሔር መንግስት ሰራተኛ ስለሆናችሁ አብራችሁ ተዋጊ አብራችሁ የእግዚአብሔርን ቤት የምትሰሩ አብራችሁ ደግሞ ወራሾች ስለሆናችሁ ስለናንተ እግዚአብሔርን እባርካለሁ። በየቀኑ ያለውን አፕዴት ቪዲዮ ፖስት እያደረኩኝ ቪዲዮን አሳያችኋለሁ። ዛሬ የመጀመሪያ ቪዲዮ 1 ቀርጫለሁ። ቪዲዮ 2 ቪዲዮ 3 እያልኩኝ እያንዳንዱን አፕዴት በሚዲያ በቲክቶክ በፌስቡክ ባሉኝ የሚዲያ ገጾች ላይ ሁሉ ፖስት እያደረኩኝ ነገሮችን አፕዴት አረጋችኋለሁኝ። እግዚአብሔር እንድታመሰግኑ ምን ያህል እንደሄድን እንድታውቁ ማለት ነው። ጌታ ይባረክ። በጣም ደስ ብሎኛል። ይሄ አይገባንም ለኔ እግዚአብሔር ስለረዳኝ እግዚአብሔር ስላገዘኝ እንጂ እግዚአብሔር ስላገዘን እንጂ እዚህ ደረጃ ሰው በራሱ አቅም አይደርስም። በራሱ ጉልበት የሚያደርገው ነገር አይደለም። ይህ የእግዚአብሔር እጅ ናት። ይህንን ያደረገው እግዚአብሔር ነው። ጌታን እንድትባርኩልኝ እፈልጋለሁ። ታሪኬን የምታውቁ መነሻዬን የምታውቁ ትላንትናዬን የምታውቁ ዛሬ ደግሞ ስታዩ እግዚአብሔርን እንድትባርኩ እናንተም ያላችሁበት የሆነ ቦታ ላይ ብትሆኑ እግዚአብሔር እናንተንም ያሳያችሁ ልም ካለ ያሳያችሁ ራእይ ካለ ዛሬ መነሻችሁን ሳይሆን የተናገራችሁን እያመናችሁ ወደፊት እንድትሆኑ ይህ ወደፊት እንድትሄዱ ይህ ቪዲዮ መልእክት ለእናንተ እምነት እንዲሆናችሁ እወዳለሁኝ። ተባረኩልኝ። ጸጋና ሰላም ይብዛላችሁ። ዛሬ ቪዲዮ 1 የአብ ልብ ዓለም አቀፍ ቤተክርስቲያን ግንባታ ስፍራ ቪዲዮ 1 ብዬ ሰርቻለሁ። እቀጥላለሁ በየጊዜው ቪዲዮ 2 ቪዲዮ 3 እያልኩኝ ስንተኛ ቪዲዮ ላይ እንደምናጠናቀቅ አላቅም። እግዚአብሔር ግን እንደሚረዳን አምናለሁ። ተባረኩልኝ። እወዳችኋለሁ። በያላችሁበት የጌታ ሰላም ይብዛላችሁ። ሻሎም